ይሄው ወጣችን አልቋል። በዚህ መልኩ እንደዚህ ያምራል። በጣም ቆንጆ ነው። ሁለት የሽምብራ ዱቄት እናደርጋለን። ይሄው ግማሽ ካፕ ዘይት አረጋለሁ። ሌላ ደግሞ ትንሽ ውሃ አረጋለሁ። ዱቄቱን ያረኩት 2 ኩባያ ተኩል ነው። እንደዚህ እናወቀዋለን ማለት ነው። ይሄው ሊጡን እንደዚህ አድርገን አብክተነዋል። ትንሽ ቆይተን ደግሞ እንገናኛለን። እንግዲህ ሽንኩርታችን በስሏል። አሁን ዘይታችንን ጨምራለን ማለት ነው። ያው ሽምብራሳ ዘይት ስለሚወድ ቂጣውን በዚህ መልኩ ዳምጫዋለሁ። ከዛ ቅርጽ እናወጣለን ማለት ይሄው ይሄንን ይመስላል። እንግዲህ በዚህ መልኩ በእንጀራ ምጣድ ላይ ይሄው በዚህ መልኩ በርበሬያችንን ጨምረናል። ይሄን ይመስላል። ይሄው ነው ሽንኩርትና ዝንጅብል 1 ማንኪያ ጨምረናል። እሷን ደግሞ በደንብ ጥብስ ማድረግ። ይሄ ጥቁር አዝሙድ ነው። ይሄ ደግሞ ኮረሪማ ነው እንዲያጣፍጣል። እንግዲህ በዚህ መልኩ ያገላበጥ አብስያለሁ ማለት ነው። ኦኬ ጨውን ጨምራለን። ይሄው ያዘጋጀ ነው። እሱ እናደርጋለን ማለት ነው። ይሄው ወጣችን አልቋል። በዚህ መልኩ እንደዚህ ያምራል። በጣም ቆንጆ ነው። እንደዚህ ነው። በጣም ተወዱታላችሁ ማለት ነው። ፕሊስ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።